ሰላም ሰላም ውድ ቤተሰቦች ዛሬ በደቡብ ወሎ ዞን የፈረስ ጉግስ ውድድር አሳያችኋለሁኝ። አብራችሁን ቆዩ። ሰብስክራይብ በማድረግ አበረታቱኝ። ይመቻችሁ። በደቡብ ወሎ ዞን በየአመቱ የፈረስ ጉግስ ውድድር ይካሄዳል። ፈረስ ሽምጥ፣ ጉግስ የተለያዩ ውድድሮች አሉት። ፈረስ ራሱን ችሎ ወደ ውድድር እንዲመጣ ባህል እንዳይረሳ የመጣንበትን መንገድ እንዳይረሳ ድሮ አባቶቻችን በፈረስ ነውና ብዙ ነገር ብዙ መስዋዕትነት ከፍለው ይችን ሀገር ያቆሟት እና ያ ባህልና ያ ወግ እንዳይረሳ ተብሎ በየአመቱ የሚደረግ የፈረስ ሽምጥና ጉግስ ውድድር ነው። ሊጀመር ትንሽ ሰከንድ ነው የቀረው። እንግዲህ ተጀምሯል። ይመቻችሁ። አሁን ደግሞ ጉግስ የሚባለው ውድድር ይጀምራል። ፈረስ ጉግስ ይችቃለች ጉድ የፈላባት ሰውዬ ናት። መጨረሻው የዚችን ቪዲዮ እንድትዋት የዚችን ሰውዬ አሁን ፈረስ ጉግስ በራሪና በራሪ የሚባል ውድድር ማለት ነው። እስኪ ደግሞ ባህላችን አይረሳ በደንብ አይታርጉት እንዳሰለችው የሚገራርም ቪዲዮ አላቸው። የሚገራርም ተሰጥኦ ያላቸው ፈረስ ጋላቢዎች ናቸው። ለውጊያ ራሱ ቢላኩ የማይመለሱ ሰዎች ናቸው። እቺ ሰውዬ አሁን ፈረስ ጉግስ ተወዳዳሪ ናት። እንደምታዩት አሁን ውድድሩ ሊጀመር ነው። ሸኪ ጉድ የፈላባት ሰውዬ አሁን በዚህ እድሜዋ ለውድድር ነው የመጣችው። ጉድ የፈላባት ናት። መጨረሻዋን ይውላት የዚችን ሰውዬ ጉድ የፈላባት ሰውዬ የሚለው ቃል አይገልጸውም። እስኪ አሁን ዳኛው ከወዳ ዝግጁ ናችሁ እያለ ፊሽካ እየነፋ ነው። እስኪ እንግዲህ እቺ የፈረስ አንተ አረ እንዴት ልሽኪው ባረ እንዲው አለ ይሆን ሻይ አቤት እስኪ ሳባው